ዛሬ ዘር ላይ የተኛውን እባብ የምትበቀልበት ክብር እጅ ላይ ይከባል። የጨቆነውን አውሬ የምትበቀይበት ኪዳን እጅሽ ላይ ይከባል። ያጨ እንዳያገባ፣ ያገባ እንዳይወልድ፣ የወለደ በመልካም ነገር እንዳያሳድግ፣ ወግ ማረግን የነጠቀውን አውሬ የምትበቀይበት ሰይፍ እጅሽ ላይ ይከባል። ባክግራውንዱ የማይታወቅ ከየት እንደመጣ የማይታወቅ ማን ደህንነት እንዳስተማረው፣ ማን ደቀ መዝሙር እንዳስተማረው፣ ማን እጅ እንደጫነበት የማይታወቅ ኋላ የሌለው ፊት ያለው አንድ ኤልያስን እንዳስነሳ ከየት እንደመጣ ሳይታወቅ ምድር የሚገለባበት ቅባት እላይሽ ላይ ወደቀ። እቺ አናውቃትም ያናውቀውም እያሉ እንግዳ ይጀምራል። መንፈሳዊ አባቱ አይታወቅም። ከየት ቸርች እንዳደገ አይታወቅም። ድንገት ግን ብቅ አለ። እኔ የማን እንደሆነ አላቅም። ዝና የሚያካብ የጠላት ራስ ምታት የሆነ እንግዳ ጉብኝት ከቤትሽ ይበቅላል፣ ከልጆችሽ ይበቅላል፣ ከትዳራችሁ ይበቅላል፣ ከስራችሁ ይበቅላል፣ ከምድራችን ይበቅላል፣ ከዚህ ራይ ይበቅላል። ዛሬ ማታ የድንገተኞች ነው። ድንገት ዕጣ ይወድቅባል። ድንገት መዝገብ ይገላበጣል። ድንገት ዕጣ ከባለ ዕጣዎች መሃል ይወጣል። ይችላል የሚል አሜን ይለኛል። ድንገት መጥቶ የጀመረው ሰማይ ከመዝጋት ነው። አመጣጡ ግራ የሚያጋባ፣ አጀማመሩ ግራ የሚያጋባ ብድግ አለና ከዚህ ቀን ጀምሮ ይህን ሰማይ ቆልፍ ያለው አለ። ላመነ ለአንድ ሰው ልተንብይ፣ የጠላትን እንቅስቃሴ የምትቆልፍበት ቁልፍ እጅሽ ገባ፣ እጅ ገባ፣ ሪሲቭ እጅ ገባ። የጠላቶቻችሁን የሟርተኛውን የደጋሚውን አንደበት የምትቆልፍበት ማስተር ኪ እጅ ገባ። እግዚአብሔር ጠላትን ይበቀለዋል። ዘር መካከል ላይ፣ ቤተሰብ መካከል ላይ እሷ አትናገር ከተናገረች ይሆናል እስኪባል ድረስ አንደበትሽ ላይ እሳት ገባ። አንደበትሽ ላይ ኪዳን ገባ። ተኪት ሪያስ ተከዲናማ እሳት ገባ። ኤልያስ ቆለፈና 3 ዓመት ተኩል በቀርሜሎስ ተራራ ላይ ወጥቶ ከተማው ላይ ዘግቶ፣ የሱ ግን የተከፈተ ነው። ለመጀመሪያም ለመጨረሻም ጊዜ ቁራ ሼፍ የሆነው እዛ ቦታ ላይ ብቻ ነው። የጠላትሽ ሲዘጋ ያንቺ ተከፈተ። የባላጋራ ሲዘጋ ያንተ ተከፈተ። የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ ተብሎ እንደተጻፈ እጃችሁ መበርታት ጀመረ። ፋይናንሳችሁ መበርታት ጀመረ። ሞገሳችሁ መበርታት ጀመረ። ማሚ እግዚአብሔር እፈርዳለሁ አለ። ቱማካ አልተርባዲካ ቴስቶ ኦልተርባዲና ሲካታ እግዚአብሔርን እንደዚህ ያልሽው ዘመድ የለኝም፣ ግራ ቀኝ የለኝም፣ አንተ ብቻ ዘመዴን አልሽው። እሱ ጌታ እፈርዳለሁ አለ። ጩና ተፈረደ በሏት። እግዚአብሔር ፈረደልሽ በሏት። ጣልቃ ገባልሽ በሏት። አዋጅ ተገለበጠ በሏት። አጨብጭቡ ለጌታ ክብር።